ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ መዲ ፋሚሊ ቤተሰቦች እንዴት ናችሁ? እኛ ሰላም ነን አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እንግዲህ በያላችሁበት አላህ ይጠብቃችሁ። ሰሞኑን ያለውን ግርግር እየሰማሁ ነው። በነገራችን ላይ አላህ ይጠብቃችሁ፣ ዱአ እያደረግንላችሁ ነው። እኛም እንግዲህ ረመዳን 13ኛ ኢፍጣራችን ይሄንን ይመስላል። ሳምቡሳ ሲናቦል እዚህ ጋር ይሄም ሌላ ሳምቡሳ ነው። ይሄም ሌላ ሳምቡሳ ነው በነገራችን ላይ እና እዚህ ጋር ደግሞ ናዕና ሎሚ ምናምን ቱት አድርጋ ዛሃራ በምንድነው በስፕራይት ወይም ስፍን ማለት ነው ተዘጋጅቷል። እንግዲህ ሀብሀብ አለን። እዚህ ጋር ደግሞ ከስተርድ ባለፈ ሰርቼ ያው አልወደዱትም እነሱ እዚህ ያሉት በሙሉ ማለት ነው። እኔ ቀስ እያልኩኝ 3 ሰሃን ነው የሰራሁት። ተራ ተራውን እበላለሁ ማለት ነው። እና ቡናችንም እዚህ ፈርሸናል። ኑ እናፍጥር እላችኋለሁኝ ሀባይብ። እኔ የምር በጣም ነው ቀልቤ የተሰበረው። አይዟችሁ፣ በተለይ ዱባይ ያላችሁ እህቶች እየነገራችሁ ነበር በውስጥ መስመር ማለት ነው። ኢንሻአላህ አላህ ነው ጠባቂው። አላህ ይጠብቃችሁ። ከአላህ የበለጠ ነገር ምንም ነገር የለም። ሁሉም ነገር ከአላህ በታች ስለሆነ ማለት ነው። ሲናቦል መብሊያችን ያው እንትን ያደረኩበት ይሄ ኒስትላ ሀሊብ ጃሙስ ወይም ኒስትላ ማለት ነው። እዚሁ በነገራችን ላይ ከዚህ በፊት ጓደኛ ይዛል ሊመታ ነበረ። አሁን ግን እዚሁ የሆነች ልጅ አቅርባ ከሷ ገዝቼ ነው ማለት ነው። እና ይሄ በዚህ ሲሆን በጣም ነው የሚጣፍጠው። ማሻአላህ እንደዚህ አድርገን እንበላለን ማለት ነው። ከዛ እንግዲህ ሀባይ ቡናችንን እንጠጣለን ማለት ነው። ቡና ሰዓታችን ደርሷል። በመሀል ስልክ እያወራሁኝ ግማሹን ቪዲዮ አልቀረጽኩላችሁም፣ ቤተሰቦች ጋር እያወራሁ ማለት ነው። እና ማዘርሳ ብላችሁኝ ነበር ባለፈ። እኛ እኮ እኔ ዛሃራ፣ አብዱ፣ መሐመድ ሁነን ኮምቦልቻ ነው የምንኖረው። እነ እናቴ ደግሞ የሚኖሩት ወረባቦ ነው ማለት ነው። በነገራችን ላይ እኔና ዛሃራ እኔ ከተማ ስገባ ይዣት ነው የመጣሁት። ከዛ ስራው ደግሞ ሲሀይል ወደ ሱቅ መሐመድ እንዲሰራ እኔ ይሄኛውን የኦንላይን ስራ እንዲሰራ አምጥቼው በቃ መሐመድ የሱቁን ስራ እሱ ነው የሚውለው፣ እኔ ሱቅ አልውልም ማለት ነው። ከዛ ዛሃራ ደግሞ ያው እናታችን ናት ማለት ነው። እኛ ዙረን ስንመጣ ቤቱን አበጃጅታ ፏፏ አርጋ ያው እሷ ከሌለ በነገራችን ላይ ይደብረናል። ዛሃራ እናታችን፣ መሐመድ አባታችን፣ አብዱ ትንሸኛው ልጃችን። ይሄን ንግር አዘረጋግ ይውልኝ ማለት ነው። እያያችሁልኝ ቆንጆ ነው እንዴ? እስቲ ፈገግ በል ሰላም በላቸው እንጂ። እንዴት ናችሁ? ሰላም ናችሁ? ሰዎቻችን እንዴት ናችሁ? እንደዛ ነው። ዛሃራም ሰላም ባያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? አብሽሩ። ደግሞ ሁላችንም ተጨንቀናል። እውነት ለመናገር ሁላችንም እኮ ቤተሰቦቻችን ዱባይም ሳውዲ አረቢያም በየቦታው አሉ፣ ኳተርም ብዙ ቤተሰቦች አሉን። አይዟችሁ፣ አላህ ይጠብቃችሁ። አላህ ነው ጠባቂው። ዛሃራ ራሱ እየተጨናነቀኝ ነበር። አብሽሩ አይዟችሁ ብለሻችኋል። አዎ ወዲህ ያሳስባል። በርግጥ እንደዚህ እንኳን አይደለም እንደምን ኢንሻአላህ ቤተሰብ አሁን እንዴት እንደሚጨነቅ እነሱም ተጨንቀው ቤተሰብ እዚህ ያለ ሰው ነው በነገራችን ችግር ውስጥ ያለ ሰው እኮ ያን ያህል አይጨነቅም። አሁን በጁንታው ጊዜ ታስታውሳላችሁ፣ በጁንታው የነበረንን ጭንቀት ያ አላህ ማን ሞተ ያን ጊዜ ዛሃራ ኮምቦልቻ ነበረች፣ ማን ነው ሀይቅ ነበረች። ከሀይቅ ኮምቦልቻ ዘመድ ጋር መጣች። ከኮምቦልቻ ደግሞ አዲስ አበባ ነው የሄድሽዋ። እንደዛ ሲሆን መንገድ ላይ እሷን ገደሏት። መሐመድን ነው እናቴን ነው በቃ ትናንሾቹን ነው ማንኛቸው ነው በቃ ያለኝ ጭንቀት እንዲህ የሚባል አልነበረም። አልሐምዱሊላህ ከቤተሰቦች ሳይጓደሉ ነው እኔ ያገኘኋቸው። እናንተም ደግሞ አላህ ይጠብቃችሁ፣ ሽፍን ያርጋችሁ ኢንሻአላህ። በረመዳን ደግሞ ዱዓ መቅቡል ነው አይመለስም። ያው ረመዳን 13 ነው ዛሬ። ኢንሻአላህ በዱዓ አንረሳሳላችኋለሁኝ ሀባይብ። ወደ ቡናችን የቡና ቁርሳችንንም እየበላን ነው እንግዲህ። እዚህ የቀረፋ ዳቦ ወይም ሲናሞል ማሻአላህ ሆኖ ነው የበሰለው። ግን ደግሞ ማለት ነው እውነት ለመናገር እኔ ብዙ ነገሮችን መስራት ፈልጋለሁ ግን
የቤት ወጣው ማለት ነው። አሁን አብዱ ቀረፋው ኃይለኛ ነው አለ። አልተመቸም እንዴ? አሪፍ ነውና ግን ቀረፋው ትንሽ ይከብዳል። ዛህራም አንድ ከበላች ወይ ሁለት ከበላች ነው የሆነ ነገር መስራት ፈልግና በቃ አንበላም ነው የሚሉት። የሚያበላላ ቤተሰብ ይስጣችሁ። እንግዲህ ሰምታችኋል። የሆነ ነገር መስራት ትፈልጋላችሁ። ያው አረብ ሀገር የኖራችሁ ብዙ አመት ከኖራችሁ ይናፍቃል። እኛ የኢትዮጵያ እንጀራ እንደሚናፍቀን አረብ ሀገር ሆነን አረብ ሀገር ያሉ ምግቦች ደግሞ እንደዚህ በተለይ ፍጡር ላይ ምናምን አንዳንድ ጊዜ ደግሞ እንደዚሁ ዝም ብሎ ያሳኛችኋል። እና ስትሰሩ ብቻችሁን ከሆነ ስሩ አይልም። ይሄንን እንኳን ያው ምን አይልም። ዛህራም ምን አትልም። ሳውዲ ሰብና ማለት ነው። ክረምቱን ሳውዲ ደርሰት ለምግቡ ነው እና በሁለት ወር ከለመርክ እኔ እዚህ እየጋገርኩ እየበላሁ አይደል እንዴ? እንደው ዛሬስ እንደው አገሩ ምን አገባው? መልመድህ ነው ዋናው ነገር መልመድህ። ዛህራ ሳውዲ መሄድ ይሻላል። እዚሁ ሳውዲን እየመጣ ነው አይደል እንዴ? ለምግቡ እኮ እንድንለምድ ይውሰዱን። እዚህ ነው የሚሻለው። የምር ቁም ነገር እዚህ አሁን ሁሉም ነገር አለ። ግን እዚህ በቃ አቺዩም በነገራችን ላይ እንዴት ነው ይችላችሁ መበሉት? እዛ ምኑን ጣፋጭ ነው። አሁን ይሄ ጣፋጭ ነው የሚባል አይደለም። ትንሽ ነው በቃ ትንሽዬ ነው የቀባሁት። እንግዲህ እዩልኝ ማለት ነው። እንደውም ባለፈለት ጌማቱን ማር እንኳን ብታጭ ሽራ ሰርተሽ ምናምን ብላችሁ ነበር። ሽራ ሰርቻለሁ። ማርም አለ ግን አይበሉም። በጣፋጭ ሲሆን ጌማት ትበላላችሁ እንዴ? ምንም አይበሉም። እኔ ነኝ እንደውም አንዳንድ ጊዜ እሳህል ላይ ትንሽ እያርጌ ጌማት በሽራ ወይም በማር የምበላው እንጂ እነሱ አይፈልጉም። ለዛ ነው። እና የሚያበላላ ሰው ያስፈልጋል። ሉባባ ልደውል። ሉባባ የሱካር አለቃ ናት። ትምጣ እሷ ደውይልኝ አሁን። አረብ ሀገር ሄዶ የመጣ ሰው እንደውም ሱካር ምናምን ይወዳል ማለት ነው። ማን ነው አይወድም ማለት ልብ ይሳሳል፣ ልባችን ይሳሳል። እና የዛህራ ነገር ደግሞ ሉባባን አረብ ሀገር አልሄድሽም እንዴ? እና ይሄንን ይመስላል ሀባይብ። ዛሬ እንኳን ወሬ ምናምን ኑሮኝ አልነበረም የገባሁት ቪዲዮ የሰራሁት። ያው እኛ እየተጨናነቅን እናንተ ትዝናናላችሁ ምናምን የሚል ኮሜንት አይቼ ነበረ። ሀቂቀተን ሳላስብ ቀርቻ አይደለም። እና ደግሞ በውስጥ መስመርም እየነገሩኝ ነው ያኔ እንደዚህ ሁነን ብር እንልካለን ብለን ያው ሰላም ስላልሆነ አላክንም። በጣም ተጨንቀናል ምናምን። እኛም ያከስታችንም ልጆች አሉ እዛ ዱባይ ማለት ነው። እና አላህ ይጠብቃችሁ ጓደኞቻችን፣ የሰፈሮቻችን ልጆች በቃ ብዙ ሰው ነው ያለው ሀቂቃ። እና አላህ ይጠብቃችሁ፣ አላህ ይጠብቀን። በዱዓ አንረሳሳ። አላህ ሁሉንም ሀገር ሰላም ያርግልን። ሀገራችንን ብቻ አይደለም ሁሉንም ሀገር ማለት ነው። በነገራችን ላይ እዚህ ነበረ እቃ ዘውኝ ምናምን እቃ ለመጫን ራሱ በየመንገዱ ጦርነቱ የሚያስቸግረው እዚህ ነበረ። አሁን ደግሞ ዓለም አቀፍ እየሆነ ነው። አላህ ይጠብቀን። የተሻለውን ነገር ሁሉ አላህ ያምጣልን እላችኋለሁኝ። ሰላም ሁኑልን። እኛ ቡናችንን ጠጥተን ወደ ተራዊህ ነው። ሰላም ሁኑ።